እንትን ብለናል። እኛ ሁላችንም ማንም ሳስተምረም ያውቁናል አይደል? እንደው አንዳንድ ጊዜ አሁን ደግሞ ምንድነው ይሄ ከዚህ ጋር አይሄድም ከዚህ ጋር ማሽ አያደርግም የሚል ነገር በቃ በተለይ እህቶቻችን ብዙ ታውቁታላችሁ። እኔ ዝንጥ ብዬ ለብሼ ስወጣ ይሄ ዥንጉርጉር ነው ከላይ ያለው ከታይ ውስጥ ያለው ደግሞ ሁለቱ አንድ ላይ አይሄድም እኮ ይባላል። በላውልቅ እየተባለ ወይ ልሙጥ ከውስጥ ልበስ ወይ እንደዚህ እየተባልኩ ነበርና በተለይ ለይቶች በጣም በዚህ ዙሪያ ላይ እውቀት ተሰጥቷል። እና ምን ለማለት ፈልጌ ነው ልብስ አንዳንድ ጊዜ ይናገራል። ምን ለማለት ነው? ለምሳሌ አንድ ፖሊስ ከሩቅ ካያችሁ ፖሊስ ነው የምትሉት በልብሱ ነው አይደል? እዚህ ጋር ደርቦ ያለውን ሶስት አይነት ማዕረግ ያለው መቶ አለቃ ነው፣ ሺህ አለቃ ነው። ማዕረጉን እንትን እናደርጋለን። ምንድነው የነገረን? ልብሱ ነው አይደል? ልብሱ ይናገራል። እያንዳንዱ ልብስ እሱ የለበሰው አንዳንድ ጊዜ ወይም እኛ ዝም ብለን ትንሽ ልብስ ለብሰን ስንወጣ ብርድ ጊዜ ከሆነ እንዴት ይለበሳል እንዳለ እና አንዳንድ ጊዜ ልብስ ብዙ ቋንቋ አለው። እንደው አንድ አባባል አለ። ምንድነው የሚባለው? አፍ የለውም ግን በትክክል ይፈርዳል ይላል። ምንድነው ይልና ሚዛን ነው ይላል። ምንም አይናገርም፣ አፍ የለውም፣ ድምጽ የለውም፣ ግን በትክክል ይፈርዳል አይደል? እናንተ እዛ ጋር ስትቆሙ አንተ እንደዚህ ነህ ይላል። በቃ ምንም አይናገርም፣ ግን በቃ ውስጡ በቃ እናንተን ተናግሮ ወይ ቀንስ ወይ እየጨመርክ ነህ። በተለይ በዚህ በመጣን ጊዜ እንዳንወፍር ነው አይደል? በጣም ምንተጋው። በቃ አፍ የለውም ግን ይናገራል። እንደምናገረው እንደዛ ልብስ አፍ የለውም ግን ብዙን ጊዜ ይናገራል። ስለ ልብስ ለማውራት አይደለም። አንድ መጽሐፍ ቅዱስ ክፍል አንብበን ሐሳብን ቶሎ ቶሎ ብዬ መናገር ፈልጋለሁ። ሮሜ መጽሐፍ 11 ሮሜ 13 11 ጀምሮ ያለው ክፍል ሁለት ክፍል አነብና በዚህ ያለው ሐሳብ ነው ለመናገር የሚፈልገው። እግዚአብሔር ለዘላለም ብሩክ ይሁን። ሃሌሉያ! ኢየሱስ ጌታ ነው። ይሄንን ቃል ሁላችንም እናነባዋለን። አንድ ሰው ደግሞ እንደው ብታወጡት አንደኛ ተሰሎንቄ 5:1 ጀምሮ ያለውን ክፍል አንድ ሰው ቢያነብ ከዚህ ጋር አንድ ላይ ስለሚሄድልኝ እኔ ካነበብኩ በኋላ አንድ ሰው ፈጠን ያለ አንደኛ ተሰሎንቄ 5:1 ያለውን ክፍል ያነብልናል። በጌታ ስም አነባለሁ። እንደዚህ ይላል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ይወቁ። ካመንንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈን በስካር አይሁን፣ በዝሙት በመዳራት አይሁን፣ በክርክር በቅናት አይሁን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት። ምኞቱንም እንዲፈጽም ለስጋ ምን አድርጉ ይላል? አታስቡት ይላል። ዮሐንስ 5:1 ያለው ድምጻችሁ ይሰማል፣ ችግር የለውም። አንብቡ። እሺ በሪባርክ ተባረክ። ሁለቱም ክፍል ያነበብኩት በኋላ ይገባቸዋል። ሐሳብን ለማንሸራሸር ብዬ ነው ሁለቱንም ክፍል ያነበብኩት። ምንድነው መናገር ፈለኩ? ቅድም እንደጀመርኩ በመግቢያ ላይ ስለ ልብስ አወራለሁ ብያለሁና የዋናው ርዕስ እንደው አንዳንድ ርዕስ ሲያዝ ቶሎ እንትን እንይዘዋለን፣ አይጠፋብንም ከአእምሯችን። ብዙም ጊዜ እኔ ደስ ይለኛል፣ ሌሎችም ርዕስ ሰጣችሁ ምናምን ስታስተምሩ ደስ ይለኛል። እና ይሄን ቦታ ኢየሱስን መልበስ ወይም ኢየሱስን እንልበስ በሚል ሐሳብ ላይ ጥቂት ነገር ሶስት ሐሳቦችን ፈጠን ብዬ እናገራለሁ። እግዚአብሔር ለዘላለም ብሩክ ይሁን። ኢየሱስን መልበስ ማለት ምን ማለት ነው? አሁን ቀደም ስለ ልብስ አውርቻለሁ። ልብስን ለብሰናል፣ ግን ኢየሱስን እንዴት እንለብሰዋለን?
ልብስን ስንለብስ ይታያል። ኢየሱስም ደግሞ ስንለብስ ይታያል። ግን እንዴት አድርገን ነው ኢየሱስን የምንለብሰው? ኢየሱስን መልበስ ማለት ለነገሩ ምን ማለት ነው የሚል ነገር ትንሽ አስቤያለሁ እኔ። ይሄ ቦታ እንግዲህ የተናገረው መጨረሻ ላይ ምንድነው ምለው? በዝሙት በመዳራት አይሁን፣ በክርክር በቅናት አይሁን፣ ነገር ግን ጌታ ኢየሱስ ክርስቶስን ሊበሱት ይላል ቃሉ ነው የሚለው። ምን አድርጉት? ጌታ ኢየሱስ ክርስቶስን ሊበሱት ይላል። ስለዚህ መልበስ ማለት ምን ማለት ነው? ከጊዜ አንፃር ቶሎ ቶሎ ሲሄድ አንደኛ መልበስ ማለት እዛው ቦታ ላይ ሮሜ መጽሐፍ አነበብነው ከቃሉ እንነሳና እናወራለን። ምን የሚል ቃል እናገኛለን? እንግዲህ ይልና 12 ላይ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ ይላል። ኢየሱስን መልበስ ማለት አንደኛ ምንድነው? ጨለማ ነገርን አውጥተን የብርሃንን ጋሻ ጦር እንልበስ። ጨለማን ማስወገድ፣ ጨለማን ማጥፋት እና ብርሃንን መልበስ ማለት ነው። ኢየሱስ መልበስ ማለት አንደኛ ምን ማለት ነው? አሁንም ጥያቄ ውስጥ እንዳይገባ ጨለማ ማለት ምን ማለት ነው? ለምሳሌ ጨለማ ማለት ይሄ ቀኑ ሲመሽ የሚመጣ ጨለማ ነው። ምክንያቱም ቃሉ በብዙ ምሳሌ ስለሚያስተምር ነው። ጨለማ የሚለው የእግዚአብሔር ቃል ውስጥም ስታጠኑት የምታገኙት ብዙ አይነት ነገሮችን ልታገኙት ይችላል። በጣም ማአት ነገር አለ። ግን አንድ ሶስት ነገር የምናገራችሁ ምንድነው? ጨለማ ማለት አንደኛ ክፋት ማለት ነው። ክፋትን የሚያደርግ ሰው ሁሉ ጊዜ ጨለማ ውስጥ አለ። ክፉን የሚያፈልቅ ልባችን በውስጣችን ካለ በፍጹም እዛ ጨለማ ውስጥ ነን ያለ ነው። የእግዚአብሔር ቃል በሌላ በኩል ሲናገር ምንድነው? ክፉ ሰው ብርሃንን ይጠላል ይላል። ትርጉም አለው እሱ። ክፉን የሚያደርግ ሰው ሁሉ ጊዜ ከብርሃን ይሸሻል። ምክንያቱም አንድ ሰው መልካም ነገር በሚያደርግበት ጊዜ በብርሃን ውስጥ አለ። ጨለማ ነገርን ሲያደርግ ሁሉ ጊዜ ጨለማ ውስጥ አለ። ጨለማ ማለት ምንድነው? በቃ ክፋትን ማድረግ፣ ሁሉ ጊዜ ተንኮልን ማሰብ ማለት ነው። ያ ሁሉ ጊዜ ጨለማ ነው። ስለዚህ ይህን ጨለማ አስወግዱና ኢየሱስን ልበሱት ነው የእግዚአብሔር ቃል የሚናገረው ትክክሉ። ሌላ ሁለተኛ አለማወቅ ራሱ ጨለማ ነው። አለማወቅ ስላችሁ እግዚአብሔር ቃል አለማወቅ፣ ለእግዚአብሔር ቃል ልባችንን ሰተን አለማወቅ። የእግዚአብሔር ቃል በሙላት ይኑርባቸው እግዚአብሔር ቃል ይላል። ሌላ ቦታ ደግሞ ክፋትን፣ ተንኮልን፣ አመፅን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በሱ እንድታደጉ አሁን እንደተወለደ ሕፃናት ተንኮል የሌለበትን የምን ተመኙ ይላል? የቃልን ወተት ተመኙ የሚል ቃል አለ። ጴጥሮስ ላይ ይመስለኛል፣ ሁለተኛ ጴጥሮስ 1 አካባቢ ይመስለኛል። እና ምኑን ክፋትን አስወግዱ ይላል። ጨለማ ማለት ክፋትን አስወግደን ሁሉ ጊዜ ወደ እግዚአብሔር ቃል መምጣት፣ ቃሉን መጠማት ማለት ነው። ሶስተኛ ሞት ነው። ሌሎችንም መጨመር እንችላለን። በቃ ሞት ነው ጨለማ ማለት። ያ ማለት ሞት ማለት ምንድነው? በእግዚአብሔር ቃል መሞት፣ የእግዚአብሔር ቃል በውስጣችን አለመኖር። በቃ ኦልሬዲ ዳይድ የሆነ ህይወት በውስጣችን መኖር ማለት ጨለማ ውስጥ አለን ማለት ነው። የእግዚአብሔር ቃል ሽታ በውስጣችን ከሌለ፣ የእግዚአብሔር ቃል እንደ በፊቱ ውስጣችን ካልጠማ፣ ውስጣችን በጣም ናፍቆት ከሌለ ህይወታችን እየሞተ ይመጣል። ወይም እግዚአብሔር ቃል ስናነብ ቃሉ በውስጣችን በፍጹም የጠፋ ከሆነ እየሞትን ነው። ምንም በቃ አመቱን ሙሉ የእግዚአብሔር ቃል ምንም በውስጣችን ጠብ ካላለ እየሞትን ነው። ስለዚህ ኢየሱስን መልበስን እያቆምን ነው ማለት ነው። ስለዚህ ጨለማ ማለት ምንድነው? ቀጥ ብለን ወደ ጨለማ ሐሳብ እየገባን እንመጣለን። ውስጣችንን ጌታን አለመፈለጉን ይመጣል። የኢየሱስ ነገር ከውስጣችን እየጠፋ ይመጣል። በፊት የነበረው ጥማታችን እየቀነሰ ይመጣል። እግዚአብሔር ከዚህ ያድነን። ይሄ ትልቁ ከርስ ነው። ጸሎት ካላማረ፣ ቅድስና ካላማረ፣ ውስጣችን እግዚአብሔር የሚል ሽታ ውስጣችን እየጠፋ ካለ እንጠራጠር። የት ነኝ? ምን እያደረኩ ነው ብለህ ማሰብ አለብህ። ምንድነው እየሆነብኝ ያለው በህይወቴ ላይ? አትፍቀዱት። ውስጣችን ላይ ይሄ የሚፈለቀለቀው የእግዚአብሔር ሐሳብ ውስጣችን ድሮ ስትጸልዩ አለ አይደል? ወደ ጌታ በቤዛ ቀን የታተማችሁበት ይላል። ወደ እግዚአብሔር ቤት ስንመጣ ውስጣችን ደስ የሚል ሐሳብ ከሌለ በእውነት መጮህ አለባችሁ። ጌታ ሆይ አድነኝ ማለት አለብን። የት ነኝ ያለሁት? ምን እያደረኩ ነው ማለት አለብን። አስመልጡት ራሳችሁ። ጨለማ ማለት ይሄ ነው። የእግዚአብሔር ቃል በውስጣችን እየሞተ መምጣት፣ እግዚአብሔርን አለመፈለግ፣ የእግዚአብሔር ጥማት በውስጣችን እየቀነሰ ከመጣ ጨለማ ውስጥ እየሄድን ነው። ሞት ውስጥ እየሄድን ነው። ሞት ቀስ ያለ ውሃ እያሳሳቀ ወደ ውስጥ አስገብቶ የሰው ልጆችን እንደሚያጠፋ ቀስ ያለ ከእግዚአብሔር ሐሳብ እያስወደቀ ያመጣልና
በቃ በእውነት በራሳችሁ ለማንም አይደለም ለሰው ሳይሆን ለራሴ የተናገርኩት ቃል ነው። እግዚአብሔር ይህን ቃል ሳጠና በውስጤ የተናገረኝ ነው ለእናንተም ማካፍለው። አንዳንድ ጊዜ ደዝ የሆነ ነገር በውስጤ እሰማለሁ። አንዳንድ ወር ሙሉ የእግዚአብሔር ቃል በውስጤ ጠብ ሳይል የሚኖርበት ጊዜ ይኖራልና ምንድነው እልና ዞር ብያ ያለ ምን አይነት ጨለማ እየከበበኝ ነው ስፈትሾ አገኛለሁ። ይልና ይመለሳል። ወይም የሆነ ሰው ጋር እንትን ብያለሁ፣ ወይ የሆነ ነገር በውስጥ ላይ አድርጋለሁ፣ ወይ ጌታን እየበደልኩ ነው ባለመጸለይ፣ በእግዚአብሔር ፊት ባለመሆን እግዚአብሔርን እያሳዘንኩ ነው። በእንደዚህ ሁኔታ አለውና ቶሎ ተመልሼ እንትን ዞን ሰላም አገኛለሁ ውስጥ። እግዚአብሔር ለዘላለም የተመሰገነ ይሁን። ስለዚህ ጨለማ ማለት ሞት ማለት ነው። ጨለማ ማለት ከእግዚአብሔር መራቅ ማለት ነው። የእግዚአብሔር ቃልን እንደ አዲስ አለመጠማት ሁሉ ጊዜ ወደ ጨለማ ውስጥ ይገባልና ስለዚህ ኢየሱስ መልበስ ማለት አንደኛው ጨለማን ማስወገድ ወደ ብርሃን መጠጋት ማለት ነው። እዚሁ ቃሉ ላይ ያለው ነው ቃሉን ያነበብኩላችሁ እና የጦርን ምንድነው የሚለው ሌሊቱ አልፏል ቀኑም ቀርቧልና እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። ብርሃንን ጋሻ ጦር እንልበስ። ደግሞ ብርሃን ማለት ሌላ ዲቴል ውስጥ አልገባም። ያ ተቃራኒ ምንም ሌላ ነገር አይደለም። የክፋት ተቃራኒ ደግነትን ማድረግ፣ መልካምን ማሰብ፣ ጥሩ ነገሮችን ማሰብ ማለት ነው ብርሃን ማለት። ወደ እግዚአብሔር መቅረብ፣ እግዚአብሔር ማሰብ። ሁለተኛ ሐሳብ የተናገርኩትን በተቃራኒ መንገድ ማሰብ ማለት ነው። እግዚአብሔር ለዘላለም የተመሰገነ ይሁን እና የብርሃንን ጋሻ ጦርን እንልበስ የሚል ነገር እዚህ ውስጥ እናገኛለን። አንድ ጊዜ ዳዊትን ሁላችንም እናውቃለንና ዳዊት በጣም በህይወቴ በጣም በቃ ደስ ይለኛል። አንዳንድ ሲደክም የዳዊትን ሐሳብ አስባለሁ። አንዳንድ አስቡት እንደዛ ደስ ይላል። የማንን ታሪክ ዝም ብላችሁ አስቡ ወይ አጥሙት። እሱ ዳዊትን ብዙ ጊዜ አጠናለሁ ዝም ብዬ እና ዳዊት አንድ ጊዜ ከጎልያድ ጋር ይመስለኛል ጎልያድ ጋር ሊጋጠም ይነሳል። እሄዳለሁ ልና እስራኤላውያንን የበጠበጠ ጎልያድ አለ። እሱን ማንም አልቻለው እና አንድ ቀን መሄድ አለብኝ አለ። እኔ ገጥመዋለሁ አለ። ምክንያቱም ውስጡ ላይ ያለው ነገሮችን ያውቃል። ከእግዚአብሔር ጋር ሁሉ ጊዜ ያለ ነገር በውስጡ ስላለ አሸንፋለሁ። ያንን አንበሳ እግዚአብሔር በእጄ እንዲገነጣጠል የሰጠኝ ይህን ያልተገረዘውን ፍልስጥኤማዊ በእጄ አሳልፎ ይሰጣል ብሎ ተነሳ። በእምነት ተነስታና ወደ ሳኦል መጣ። ሳኦልም በብዙ ነገር ፈተነ ጊዜ ለመጠበቅ። ከዛ በኋላ ምን አለው? የራሱን የጦር ዕቃ ሁሉ አለበሰው ይላል። ከዛ በኋላ ዳዊት የተናገረው ነገር ልብ የሚነካ ነው እና ለበሰ፣ ጦር ዕቃውን ሁሉ ለበሰ። ሁሉ ነገር ተዘጋጅቶ ሊሄድ ሲል በቃ እንደዚህ ሆኜ መሄድ አልችልም አለ። አንረፍቅምና እንደዚህ ሆኜ መሄድ አልፈልግም የሚል ቃል ታገኛላችሁ። ምን አደረገ? አወለቀ። ያን ሁሉ አወላለቀና በራሱ ሐሳብ ወይም በራሱ በለበሰው ሐሳብ ላይ ሄደ። ምን ማለት ነው? እሱ በጣም ያውቃል። ውስጡ ላይ ያለው የእግዚአብሔርን ኃይል ያውቃል። ውስጡ ላይ የለበሰው ኢየሱስ ስላለ በዚህ ኃይል ነው የሚሄደው አለ። እዛ የተናገረው ቃላትም ትዝ እንደምካላችሁ እኔ በሕያውና በእግዚአብሔር ስም መጣባለሁ፣ አንተ ግን ጦርና ጀግራውን ይዘ የሚቆርጠው ነገር ይዘ መጣልና ትሰማላችሁና ውስጡ ላይ የለበሰውን ነገር ይዞ ነው ወደ ሳኦል ፊት ሄደው። ለዛ ነው የወደቀው እንጂ ትልቁ አለ፣ ከትልቁ በላይ ትልቁ በውስጡ ላይ አለ። ሃሌሉያ! ይሄን ነው ትልቁን ጌታ ነው የምንለብሰው። በምንለብስበት ጊዜ ትልቁ የሆነ ጌታ በውስጣችን ይኖራል። ይሄንን ስናስብ ይሄ ታላቁ ጌታ ከእናንተ ጋር መኖሩ ከተሰማ ምንም አይነት ነገር አያስፈራችሁ። በእሳት ውስጥ ትሄዳላችሁ። መጽሐፍ ቅዱስ በእሳት ውስጥ ቢሄድ እሳቱ አያቃጥልም፣ በውሃ ውስጥ ቢሄድ አያሰጥምም የሚል ቃል አለ። ስለዚህ ጌታን ከለበስን በውስጣችን ያለው ጌታን ይዘን ከሄድ ምንም ነገር በዚህ ምድር ያለው ነገር አያስፈራንም። ምክንያቱም እናውቃለና ከኛ ጋር ያለ ማን እንደሆነ እናውቃለን። ታላቁ ማን እንደሆነ እናውቃለን። ዘላለማዊ የሆነው ይሄ ጌታ ከኔ ጋር አለ ብለን እንሄዳለን። ሃሌሉያ! እግዚአብሔር ለዘላለም የተመሰገነ ይሁን። ኢየሱስ መልበስ ማለት ምን ማለት ነው? ጋሻ ጦሩን ብርሃንን መልበስ ማለት ነው። ይህንን ጌታ መልበስ ማለት ነው። ሌላ ትርጉም የለውም። ኢየሱስ መልበስ ማለት ይሄ ነው። አንድ ምሳሌዎች ደስ ይሉኛል። አንድ ቀን በተለይ አይ ቲንክ ኢትዮጵያ ላይ ያለው መሰለ አንድ ሰው ተናግሯል። ትዝ የሚለኝ ያው ቃላቶቹን እንትን ብልም እንግዲህ የተሸረፈውን ቃላት ልናገር እችላለሁ። ምን የሚል ቃል እንትና ሐመር የሚል መኪና አለ
አንቲ ቪዮሌት የሚለብሰው ማለት ጥይት እንትን ብታረጉ ጥይት አይበሳው ቢተኮስ ብዙ ጊዜ ነገስታት ይለብሳሉ ይላልና ማለት ያንን መኪና ይዞ ይሄዳሉ። ብዙ ጊዜ በሐመር የሚል መኪና አለ እዚህ ሀገርም አለ መሰለኝ። ምንም አይነት ጥይት በስቶ የማይገባ መኪና ነው። በጣም ጠንካራ መኪና ነው። እና የመኪናው ምስጢሩ ምንድነው ሲባል የለበሰው ነገር አለ። ዝም ብሎ አይደለም። ማንም መኪና በስቶ ጥይት ይገባል። ግን አንቲ ቪዮሌት የሚል በቃ የሚከላከል ማለት ነው። አንቲ የሚያደርግ ጥይት በስቶ እንዳይገባ የሚያደርግ ነገር ለብሷል የሚል ትዝ ይለኛል። ይሄን ቃል ሳጠና ወደ ውስጥ ስመጣ ነው። እና ምንድነው አንዳንድ ጊዜ ኢየሱስን ስንለብስ ውስጣችን ኢየሱስን ከለበሰ ምንም አይነት ነገር አልፎብን አይገባም። የትኛውም አይነት ጥይት፣ የትኛውም አይነት የሚተኮስብን በዚህ ምድር ያለው የትኛውም አይነት ወጀብ አያገኘንም። በእውነት ይህን ጌታ ከለበስን እኛ ዘላለማዊ የሆነ አምላክ በውስጣችን ስላለ እንሄዳለን። የሚያስቆመን ምንም አይነት ነገር የለም። በምንም ሁኔታ ወደኋላ አንቀርም፣ እንሄዳለን ጌታን ይዘን። ምክንያቱም የለበስነው ቀላል አይደለም። የለበስነው ጥይትን የማያሳልፍ ነው። የለበስነው ትልቅ የሆነ ጌታ ነው። ስለዚህ ይሄንን ጌታ በምንለብስበት ጊዜ ህይወታችን ከሱ ጋር በሚሆንበት ጊዜ ሳይታወቅ እሱን እንመስላለን። ሃሌሉያ! ብርሃን እንሆናለን። ብርሃንን ሁሉ ጊዜ ለብሰን እንሄዳለን። ኢየሱስ እኔ የህይወት ብርሃን ነኝ ይላል። ኢየሱስ መንገድና እውነት ነኝ። በቃ ብርሃን የሆነ ነገር ሁሉ ጊዜ ይጠማናል። ብርሃን የሆነ ነገር ሁሉ ጊዜ ይናፍቀናል። ሃሌሉያ! ስለዚህ ኢየሱስን መልበስ ማለት ምን ማለት ነው የሚለውን ሐሳብ ትርጉም እንደው ለመስጠት ነው ይሄን ያክል የምናገረውና እግዚአብሔር ለዘላለም የተመሰገነ ይሁን። ስለ ልብስ ስናወራ ቅድም አንድ ሐሳብ ያወራው ነበር። ልብስ ከህሊናችን ጋር የተያያዘ ነው። ልብስ በጣም ሪስፔክትፉል ያደርጋል። አንድ ጊዜ የሆነ ይመስለኛል የት ሀገር ንጉስ እንደሆነ ኮት ሳይለብስ ነው የመጣው። ምክንያቱም እሱ የሀገሪቱ እንትን በጣም ውስጡ ላይ ስለከነከነው ኮትና ጃኬት ከረባት አላደርግም ብሎ በሹራብ መጣ። አንድ ጊዜ ከዶናልድ ትራምፕ ጋር መሰለኝ እየተጣላ ነበር። ልበስናና ለምንድን ነው አንተ የምትንቀን? ጉባኤም ለምንድን ንቀህ ትመጣለህ ተብሎ እንደው አስወጡ ተብሎ ነበር። እና የሆነ ቦታ ላይ ይቻላል ምንድነው አይተሃል አይደል? ያ የማን ነው? የዩክሬን ተባረክ። ያ እግዚአብሔር ለዘላለም የተመሰገነ ይሁን። እና በጣም እየተጣሉ ነበሩ እዛ ላይ የሆነ እንግዲህ ብዙም ጊዜ ያሳያቸዋል የሆነ ነገር ስትከፍቱና እና ምንድነው ትልቁ ነገር አልለበሰም። እንደ ትራምፕ ሆኖም ያው አልመጣም። ሁሉ ጊዜ እንደዛ ይመጣልና ዩክሬን ያው ጦርነት ስላለ ብዙ ወድሟል። ብዙ ነገር ክቡር የሆነው ንጉስ የሆነው አዋረዱት። እዛው ውጣ ምናምን ጩኸት ነበረና ከልብሱ የተነሳ ማለት ነው። የስጋዊ ልብስ እንደዚህ የሚያደርግ ከሆነ ኢየሱስን ካለበስን ምን አይነት ውርደት ይደርስብናል? በቃ ይሄንን ጌታ ለመልበስ ሁሉ ጊዜ መትጋት አለብን። ከዚህ ጌታ ጋር ሁሉ ጊዜ እንድንኖር እግዚአብሔር ለዘላለም ይርዳል። ሁለተኛ ሐሳብ ቶሎ ልሂድና ብዙ ሐሳብ ማለት እንችላለን። ግን ሁለተኛ ሐሳብ አሮጌውን ሐሳብ ማስወገድ የሚል ሐሳብ በዚህ ሐሳብ ላይ እንናገራለን። የስጋን ምኞት ማጥፋት፣ አሮጌውን ሐሳብ ማስወገድ የሚል ነው። ይህንን ቃል ኤፌሶን 4:20 ላይ ብናነብ እናገኘዋለን። ከነ ቀደም ብሎ ያገኘ ሰው ኤፌሶን 4:20 ማንበብ ይችላል። 4:20 ላይ እንደዚህ የሚል ቃል አለ። እናንተ ግን ክርስቶስን እንደዚህ አልተማራችሁም፣ በእርግጥ ሰምታችኋልና እውነትን በኢየሱስ እንዳለ በእርሱም ታምናላችሁ። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ ከአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። እግዚአብሔር ለዘላለም የተመሰገነ ይሁን። አሮጌውን አስወግዱት፣ አዲሱን ልበሱት የሚል ሐሳብ ታገኛላችሁ። ባጭሩ ምን ለማለት ፈልጌ ነው? ብዙም ጊዜ አሮጌው ሐሳብ በውስጣችን ሲኖር ወይም የስጋ ሐሳብ ሲኖር ለስጋ ብቻ ነው የምንገዛው። የስጋ ሐሳብ ሁሉ ጊዜ ወደ ራሱ መንገድ ነው የሚጎትተን አይደል? ሰው በመንፈስ በሚሆንበት ጊዜ በመንፈስ ላይ ይኖራል። በስጋ ሐሳብ በሚመራበት ጊዜ የስጋ ነገር ነው ይዞ የሚመጣው። ይሄ ሶስትዮሽን የሚባል ነገር አለ። ምን ማለት ነው ሶስትዮሽን ማለት?
መንፈስ ስጋ፣ ነፍስ መንፈስ ስጋ አለ። ሁል ጊዜ ስጋ ወደ ራሱ ነው የሚስበው፣ መንፈስም ነፍስን ወደ ራሱ ይስባል። ሁለቱም አንድ ላይ ነው ያለው። እንደው አንድ ምሳሌ ምንድነው? አንድ ጊዜ አንድ ሰው ስለዚህ እያስተማረ እንደዚህ አለ። ሁለት ውሻ ጥቁርና ነጭ ውሻ ብታመጣ የትኛው እንደሚያሸንፍ ይመስላል ብሎ አንድ ሰው ሲጠይቅ ማለት አንተ በደንብ የመገብከው ውሻ ያሸንፋል። በደንብ የተመገበ ሰው ውሻ ያሸንፋል። ጥቁሩም ይሁን ነጭም ከመገብከው ነጭም ያሸንፋል። ስለዚህ ብዙ ጊዜ እኛ የመገብነው መንፈስ በውስጣችን ያሸንፋል። ኃጢአትን እምቢ የምንለው ለምንድን ነው? አላደርግም የምንለው ለምንድን ነው? በውስጣችን ያ ጽድቅና እግዚአብሔርን የምንመስለው ነገር በውስጣችን ተጠራቅሞ ካለ ቶሎ ተጎትተን አንሄድም። እዚህ ሮሜ መጽሐፍ ላይ ስታነቡት እዚህ ያለው ሐሳብ ነው። ምን የሚል ሐሳብ አለ? በቀን እንደምንሆን በአግባብ እንመላለስ፣ በዘፈን በስጋር አይሁን፣ በዝሙት በመዳራት አይሁን ይላል። ስለዚህ ሰው በመዳራት ቶሎ የሚሄደው ወደ ዘፈን ዓለም ቶሎ የሚገባው ኢዚሊ ቶሎ ልቅል ብሎ እዛ ጋር የሚተከለው የእግዚአብሔር ሐሳብ በውስጡ ላይ ሳይኖር ነው። ወይም ኢየሱስ ሳንለብስ ስንቀር ቶሎ እንቀየራለን። ቶሎ ያገኘኑ ነገሮች ሁሉ ያሸንፉናል። ምክንያቱም ስር ካልሰደድን የእግዚአብሔር ነገር በውስጣችን እየጠፋ ከመጣ የዓለማዊ ነገር ቶሎ ዋጋ እንድናገኝ ሰው እያገለገለ በእግዚአብሔር ቤትም እየኖረ እግዚአብሔር በውስጡ ላይ ትልቅ ሐሳብ ከሌለው ወይም እግዚአብሔርን ኢየሱስን ካልለበሰ አገልግሎቱ ከንቱ ነው። ብዙዎችን በዚህ ምድር እናገኛቸዋለን። ቶሎ የሚወድቁትም ለምንድን ነው ሰዎች ኢየሱስን ትተው ወደ ዓለም የሚገቡ? እኔ ቅርብ ጊዜ አንድ በጣም ያሳዘነኝ ነገር ነበረ። ለእናንተም እንደዚህ ባይነገርም ራሱ ምንድነው ብዙ ጊዜ በጣም ወደው ልጅ ነው። በጣም እኔ ወደዋል። አንድ ላይ ነው የምናገለግለው። አልፎ አልፎ ያገለግላል፣ ቃልም ይሰብካል። በጣም ጠንካራ ልጅ ነው። ግን በኃጢአት እስራት ውስጥ አለ። ሳይታወቅ ረጅም ጊዜ ጀምሮ በኃጢአት እስራት ውስጥ አለ። ቅርብ ጊዜ ሳይሆን ከ6 ዓመት በፊት የሆነ የጀመረው ነገር አለ እና ያ ነገር አለቅ አለው። ሁሉ ጊዜ ባዛ ኃጢአት ውስጥ ነው አለ። ግን ሁሉ ጊዜ አእምሮ እየተወቀሰ ያገለግላል፣ ይመጣል እና አንድ ቀን እንግዲህ የተደበቀ ነገር በፍጹም ሳይወጣ አይቀርም። አንዳንድ ጊዜ እኛ እንደብቃለን አይደል? አንድ ቀን ይገለጣል። እንዳው ቶሎ ብለን ኃጢአትን ተናዘን አጠገብ ላለው ፓስተርም አጠገብ ላለው ሰዎችም ተናግረን ነፃ መሆን ይሻላል። ማንም አያውቅም እያለ ነበረ የሚኖረውና አንድ ቀን ተገለጠ። ከሀገር ብር ብሎ ነው የጠፋው። ምን ሆነ ከለ እያልን በጣም ጥያቄ ውስጥ ገብተናል። ለካ እሱ ከሀገር ጠፍቷል እና ኃጢአት ውስጥ ነበረ፣ በማይወጣበት ኃጢአት ውስጥ ነበረ። ሌሎችም የሱ ጓደኞች ነበሩና እና እነሱ ቶሎ ወደ ቤተክርስቲያን መጡ። ነው ኃጢአት ሰርቻለሁ አለ። በጣም የሚደንቅ ቃል የሚሰብክ ልጅ፣ በጣም ትልቅ ነገር ያለው ሰው። አንዱ ተረፈ፣ በጣም ደስ አለ። ግን የዚህ ልጅ በጣም እያሳዘነኝ ነው እስካሁንም ያለውትና ማንም ሊወድቅ ይችላል። ነገር ግን ኃጢአትን ይዘን ማገልገል የለብን። በእውነት ይህን ቃል ጨን ብዬ ብናገር ደስ ይለኛል። አንዳንድ ጊዜ ኃጢአትን ሰርተን ከሰራን በቃ እግዚአብሔር ይመራል። ኃጢአት ጋር እግዚአብሔር ጉዳይ የለው። ኃጢአትን ከሰራ ወይም ከወደቀ አለ እግዚአብሔር ቤተክርስቲያን መሪዎችን አስቀምጧል፣ ፓስተር አስቀምጧል። ኢቭን ባይኖር ራሱ ለወንድሞች አጠገብ ላለው ነገር ተናገርና ተቆጠብ። ቸርች ጥፋ ማለት አይደለም። ቸርች እየመጣ አገልግሎትን አለመድፈር። በተለይ እግዚአብሔር መድረክ በጣም ክቡር ነው። ይሄ መድረክ የተገኘው እንደው ቀላል ብላችሁ ዝም ብላችሁ እንዳታስቡ። በቃ እኔም ማገልገል ይችላል መዘመር ይችላል ብላችሁ እንዳትሉ። ይሄን ቃል ለምን እንደምናገር አላውቅም። ነገር ግን በእግዚአብሔር ፊት በጣም ያስጠይቃል። እግዚአብሔር ይጠይቀናል። ባገለገልንበት ቁጥር ሁሉ ይጠይቃል እና በእግዚአብሔር ፊት ንጹህ መሆን። በቃ እኔ ሰርቻለሁ፣ ይሄን ነገር ኃጢአት ሰርቻለሁ ብለን ከኃጢአት ተቆጥበን ከዛ በኋላ ተነስተን እንምጣ። እግዚአብሔር እኮ ይምራል። ዳዊትን እዩት፣ ኃጢአትን ሰራ። የዳዊት ኃጢአት እንደው በጣም ከባድ ነው። ዳዊት ግን እንደ ልብ የሆነው የእስራኤል ልጅን ዳዊትን አገኘው። ልቡ በጣም በእግዚአብሔር ፊት ንጹህ ነው። ንጹህ የሆነው ኃጢአት ሳልሰራ አይደለም። አንዳንድ ኃጢአትን ይዘን እነዚህ ሰዎች አሁን 3-4 ናቸው። ኳየር አንድ ላይ ነው የምናገለግለው፣ 2 ሆነው ያገለግላል። ከ7 ዓመት በፊት የተደረገ ኃጢአት እየሰሩ ያገለግላል እና ውስጥ በጣም አለቀሰ። ይህን ሳስብ አንድ ጊዜ አንድ መዝሙር ዘመርኩ። አንድ መዝሙር እግዚአብሔር ሰጠኝ።
በዚህ መዝሙር ራሱ ተወቀስኩኝ። ሰው ስለማያውቅ እግዚአብሔር መዝሙርን አፈሰሰብኝ። ክርስትና ማለት የሚለው መዝሙር ነበር። አሰማችኋለሁ እናንተንም። እግዚአብሔር ፈቅድ ለምን እንደመጣ አላውቅም። አንድ ሲዲ እየሰራው ነው፣ ቮሊዩም አንድ ካሴት እየሰራው ነው። እዛ አንድ ቁጥር ታገኛላችሁና አንድ ቀን ዘምር ተብዬ አንዳንድ ጊዜ እንደዚህ ኳይርም ካገለገለ በኋላ መሀል ላይ ዘምራለሁ። እንደ መልእክት በቃ መዝሙሮቹን የራስን የተሰጠኝን መዝሙር ዝም ብዬ ዘምራለሁ። አሮጌውን ሐሳብን ማስወገድ። በቃ አሮጌውን አስወግዳችሁ ቅረቡት ወደ እግዚአብሔር ፊት። ዝሙት፣ ኃጢአት እግዚአብሔር አይወድም። መጠጣት፣ እግዚአብሔር ቃሉ ያላለው ነገሮች እያደረግን አንቁ። በቃ ንጹህ ነው። ከዛ ቀን ጀምሬ ስብከትም ራሱ የሆነ የተሰጠኝ ጊዜ ራሱ ነገሮችም እየተቀየረ መጣ። ለካ እንደዚህ ሆኖም መሆን ይቻላል እንደ እንደው ምን አይነት ድፍረት ነው። ስለ ራሴ እያለቀስኩ ነበረና እግዚአብሔር በእውነት ከዚህ ያውጣቸው። እግዚአብሔር መድረክ አንድም ቢሆን ሁለትም ሰው ይሁን መድረኩ በጣም ክቡር ነው። ዝም ብሎ የተገኘ መድረክ አይደለም። ደሙ ፈሶበት የተገኘበት መድረክ ነው። የክርስቶስ ደም ፈሶበት እና ይህንን በማሰብ ነው በእግዚአብሔር ፊት በጣም እየተንቀጠቀጥን መሆን አለብን። እየፈራን እግዚአብሔር አንተ ተናግረኛል ወይ ብለን በእግዚአብሔር ፊት መጸለይ አለብን። እግዚአብሔር ይህንን ጸጋ ያብዛልን። አሜን አሜን። ይህንን ቃል ሳስብ አንድ ጊዜ በልቤ ላይ የሔዋንን ታሪክ እያሰብኩ ነበረ። ሔዋንን ስታስቡት ሔዋን አንድ ጊዜ ቁጭ ብላ ኤደን ገነት ላይ ያለች እባብ በጣም ተንኮለኛ ነበር። እግዚአብሔር ከፈጠረው ፍጥረታት ሁሉ ተንኮለኛ ነበር እባብ። እና አንድ ቀን ወደ ሔዋን እንደመጣ ያው ዘፍጥረት ላይ እንዳነበባችሁት መጣና በአሁኑ እግዚአብሔር ከዚህ ዛፍ አትብሉ ብላችሁ ነግሯችሁ ነበረ ብለው ጠየቃት ሔዋንን። እዛ እሷም ያለውን ዝርዝሩን ሁሉ ነገረች። እቺንም ዛፍ እንዳትበሉ ተብለናል አለች። ለማሳጠር ሞት አትሞቱም በፍጹም አለ። እንደ እግዚአብሔር አይኖቻችሁ ይከፈታል ብሎ ስብከት ሰበከ አይደል? ቆንጆ አድርጎ ስብከት ሰበከ። ከዛ በኋላ ሔዋን ተታለለች፣ ከፍሬውም ወሰደችና በላች። ከበላች በኋላ ለራሷ ብቻ አልበላችም። አዳም መጣ፣ አባትየው ሲመጣ ለሱም ሰጠችው፣ አጎረሰች። አንድ ላይ በሉ ይላል። አዳምም ከየት መጣ? እንደው ለየት ያለ ፍሩት ነው፣ በልቶ ማያውቁት ፍሩት ነው። ከየት ነው ይሄ ፍሩት የመጣ ብሎም ምንም አላረገ፣ ግጥም አድርጎ በላ። አንድ ላይ በሉ። ሁለቱም ምን ሆኑ? አይናቸው በራ፣ ራቁታቸው መሆኑ ታወቀ የሚል ቃል ታነባላችሁ። ራቁታቸው ተሰማ ይላል። ምን ማለት ነው? ኢየሱስ ወለቀ፣ ሌላ ነገር ታያቸው። ኢየሱስ በሚወልቅበት ጊዜ ራቁነታችን ይታያል። እና ከዛ በኋላ ግልድም አገለደሙ ይላል። ግልድም ማለት ምንድነው? ከውጭ ወጥተው እኛ አካባቢ የሆነ አንድ ነገር ትዝ ይለኛል፣ ኮባ የሚሉት ነገር አለ። እንደዛ አይነት ነገር አላቸው መሰለኝ። የተለያየ አትክልቶች ስላሉ ከዛ እየቆረጡ እየሸፈኑ ነበር። በዛ እንደ ልብስ ይለብሱ ነበር፣ ምክንያቱም እግዚአብሔር ከውስጣቸው ወጥቷልና። እና ከዛ በኋላ እንደው እግዚአብሔር ደግ አይደለም። በጣም የሚገርመኝ ሳነብ ዝም ብዬ እያነበብኩ ነበርና ደስ የሚለኝ ነገር እግዚአብሔር ደግሞ መልካም ነው፣ ሁል ጊዜ መልካም ነው። ቁርበትን አበጀ ይላል። የእንስሳት ገላ ገፎ ሰጣቸው ይላል። ያ ቶሎ ቶሎ ይደርቃል፣ ቶሎ ቶሎ እንትን ይላል እና አሁን የለበሱት ቶሎ እንትን በቃ ተቸገሩ። በዛም ቁርበትን አመጣ ይላል። ዘፍጥረትን አንብቡና መጨረሻ ላይ ቁርበትን አለበሳቸው ይላል። ምን ለማለት ፈልጌ ነው? ሁል ጊዜ አሮጌው ነገርን በምናስብበት ጊዜ አዲስ ነገር ይወልቃል። ወይም ኢየሱስ ሲወለቅ ውስጣችን ሁል ጊዜ ባዶ ይሆናል። ውስጣችን የሰማዩን ሽታ ያጣል። ህይወታችን ባዶ እየሆነ ይመጣል ማለት ነው። ሶስተኛ ሐሳብን ቶሎ ልበልና ለማለት ፈለግኩት እንዳጠቃለን። እግዚአብሔር ለዘላለም የተመሰገነ ይሁን። አዲሱን ነገር እንልበስ። አዲሱን መልበስ አሮጌውን ማስወገድ ማለት ነው የሁለተኛ ሐሳብ። ሶስተኛ ሐሳብ ይህንን ቃል ሳነብ አንዳንድ ጊዜ ምንድነው አሮጌው ብዬም አስቤያለሁ። አንዳንድ ጥልቅ ስታነቡት ከመጽሐፍ ቅዱስ ጋር የሚገናኝ ነገር ታስባላችሁና ምናልባት እዚህ ሀገር እኛ የምናደርገው አሮጌ የምንላቸው ነገሮች ምንድነው? የእግዚአብሔር ቃል የማይፈቅድ ነገር ምንድነው ብዬ አስቤያለሁ። ለአንዳንድ ጊዜ
ብዙ ባህላትን ለማሰብ ፈለግኩኝ። ባህላትን ስናስብ እዚህ ሀገር ለምሳሌ ሃሎዊን የሚባል ነገር አለ። ሰው ልጆቻችን በጣም ደስ ይላቸዋል አይደል? በቃ ሃሎዊንን በቃ ለብሰው እንደ ሰይጣን ሆኖ ጭራቅ መስሎ ቤት ለመምጣት ይፈልጋሉ። እነሱ ደስ ይላቸዋልና፣ ግን ምስጢሩ ከየት ነው የሚመጣው? ምስጢሩን ስናስብ ከሰይጣን ነው፣ ጥልቁ ነው የመጣው። እና አንድ ቀን ትዝ የሚለኝ ስራ ቦታ ላይ የሆነች ልጅ ሃሎዊን ታከብራለህ፣ ሴሌብሬት ታደርጋለህ ነው። ሃሎዊን ሴሌብሬት አላደርግም፣ ኢየሱስ ሴሌብሬት አደርጋለሁ አልኩ። እኔ በቀላል ቃል ነው የሆነ ለስላሳ፣ እሷ ግን የሆነ ነገር ሰርቶባታልና እኔ ረስቻለሁ። በጣም ቆይታ አንድ ቀን በቃ እኮ እኔ ትቻለሁ እኮ ያን ነገር፣ አንተ ለምንድን ነው ቆይ ያን የተናገርከው ብላ ጠየቀች። አሁን አየህ መንገድ አገኘው፣ መናገር ያለብኝን ነገሮችን ተናገርኩኝ። እና አንዳንድ ልጆቻችንን የሆነ ነገር ይዞ ሲመጡ ማስተማር፣ በተለይ ከህፃናት ጀምሮ የሆነ ነገር ካልተማሩ አይይዙትም። እና ወደ ሀገራችንን በምንሄድበት ጊዜ ለምሳሌ ሬቻ የሚላለ ብዙ አይነት ጣዖት ጋር የተገናኘ ለምሳሌ ሰው ከዋርካ ስር ቁጭ ብሎ የተሰራ ከየት እንደመጣ ማይታወቅ አማልክትን እያመለኩ አሉና እንደዛ አይነት ነገሮችንን ቆም ብሎ ማሰብ፣ ከየት ነው የመጣው? ምንድነው? ማን ነው ይሄን እያመለከ የነበረው? ከየት እየተመለከ ነበረ ብለን ማሰብ አለብን። ስለዚህ አሮጌው የሆኑ ነገሮችን ማስወገድ፣ ሳይታወቅብን ተቀላቅለው ከኛ ጋር ይሆንና ያድርና በጣም ስለሚያስቸግረን መውጣት በኋላ በጣም ያቅተናል። አንድ ጊዜ ልጄ የመጨረሻ ልጄ ዳዲ አዋነት ሴሌብሬት ሃሎዊን፣ ምንድነው ሴሌብሬት ባላደርግ የሚከለክለኝ ምንድነው? ህፃናት ብዙ ጊዜ ይጠይቃል እና እኔ ሴሌብሬት አላደርግም። ለምንድነው አላደርገው? እግዚአብሔር ቃል እንደዚህ ይላል። እግዚአብሔር ነው ሴሌብሬት የምናደርገው። ከየት እንደመጣ ታውቂያለሽ ብዬ ማጥናት ጀመርኩ ራሱ የሷ ጥያቄ በኋላ። እና አንዳንድ ልጆችም እንደዚህ ሳይታወቁ ይጠይቃሉ። እናንተ የዘራችሁት ነገር ይበቅላል። ከቤተሰቦቻችን ቀስ ብሎ አሮጌው ነገር እየበቀለ ይመጣልና በዚህ ስናስወግድ ወይም አዲስ የሆኑ ነገሮችን የኢየሱስን ስንለብስ ኢየሱስን እንለብሳለን። አሮጌውን ነገር ስናስወግድ ማለት ነው። ሶስተኛውና የመጨረሻ ሐሳቤን ባጭሩ እላለሁ፣ ብዙ አልሄድም፣ ግን ቃሉን አንብቤ ምህረትን እንልበስ የሚል ነገር ነው። ቀጥታ ቃሉ ስለሚተረጉምልን ቆላስይስ 3:12ን እስቲ አንብበን እነዛ ልብሶችን ቆይ እናያለን። ምን አይነት ልብሶች እዛ እንዳሉ ቁጭ አድርጎ ያሳየናል። የልብስን አይነት ይሄንን ልበሱ እያለ ይናገራልና ርዕሴ ኢየሱስን እንልበስ ወይም ክርስቶስን መልበስ የሚል ሐሳብ ላይ ነው። ቆላስይስ 3:12 ጀምሮ ያለውን ክፍል አነብላችኋለሁ። እግዚአብሔር ለዘላለም የተመሰገነ ይሁን። እዚህ ላይ የልብሶችን አይነት ይናገራል። ምንም ማብራሪያ አያስፈልግም፣ ሳነብ ይገባቸዋል። ምንድነው የሚለው? እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። አያችሁ እነዚህ ልብሶችን አንደኛ ምንድነው? የእግዚአብሔር ምርጥ ሆናችሁ ቅዱሳን ሆናችሁ የተወደዳችሁ ሆናችሁ አንደኛ ምሕረትን ልበሱት፣ ርህራሄን ልበሱት። ርህሩህ ሁኑ፣ ቸር ሁኑ፣ ቸርነትን ልበሱ። ትህትና ይኖራችሁ፣ የዋህነት ሁኑ፣ ትዕግስትን ልበሱ ይላል። እርስ በርሳችሁም ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፍ ነገር ካለው ይቅር ተባባሉ። ክርስቶስ ፍቅር ነው። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። ሁለት ሐሳብ ነው ያለው። አንደኛ ምሕረትና ፍቅርን ልበሱት ይላል። ፍቅር ከሁሉ በላይ ነው። ምሕረት ደግሞ ምሕረት እንድናደርግ እንድንለብስ ነው። ምሕረትን ካለበስን ሌሎችን ይቅር አንልም። ምሕረትን ካለበስን የጎዳን ሰዎችን እያሰብን እድሜያችን ሁሉ እንጨርሳለን። ምሕረትን ካለበስን ሁሉ ጊዜ ሰዎችን በቀላሉ ይቅር የሚል መንፈስ በውስጣችን የለም። ምሕረት ሁሉ ጊዜ ከሁሉ ይበልጣል። ምሕረት ከህይወት ይሻላል ያለ እግዚአብሔር ቃል። ምሕረትን በምንለብስበት ጊዜ በእውነት ህይወትን እናገኛለን። ኢየሱስ ክርስቶስን ህይወትን በምትመለከቱበት ጊዜ ኢየሱስ መሐሪ ነው፣ ይቅር አለ። እየተወገረ እየተተቸ የኢየሱስን ባህሪ ጆርናሉን ስታስቡት ብዙ ነገሮችን እናገኛለን። ኢየሱስ ይቅር ያለ የሚያደርጉትን አያውቁትምና ይቅር በላቸዋል። ምሕረት እያደረገ ነበረ። ዲያቆንን እስጢፋኖስን በምትመለከቱበት ጊዜ እየተወገረ
ተሰቅሎ እየነበረ ምንድነው ይቅር በላቸው የሚያደርጉትን አያውቁምና ይላል። በጣም ፔይንፉል አይደል? አስቸጋሪ ነው። በእንደዚህ ሁኔታ ሆኖ ይቅር ማለት እግዚአብሔር ካልረዳን ኢየሱስን ካለበስን በጣም ከባድ ነው። ሰውን ይቅር ማለት እንደው ይቅርና በአፍ ሳይታወቅ የነካን ሰዎችን እንዴት አድርገ ሊመልስ የሚለው ነገር ነው የምናስበው። ይቅርና እየተወገርን እየተመታን ክፉ ነገር እየተደረገንም ይቅር ማለት በጣም ከባድ ነው። ከባዱን ነገርን የምናደርገው እንዴት ነው? ኢየሱስን ስንለብስ። አንዳንድ ጊዜ ዞር ብለን እንድናስብ ነው። በቃ ምንድነው ያለው ብለን ራሳችን እንድናስብ ነው ይሄ ቃል። ስለዚህ ምህረትን እናድርግ። የትኛውም አይነት ሰዎች የበደላችሁ ሰዎች ቢኖሩ ይቅር ብያለሁ ማለት አለባቸው። ፍቅር ነው እግዚአብሔር። የፍቅርን ነገር አላስተምራቸውም። ፍቅርን እግዚአብሔር ኢየሱስ እንደሆነ እግዚአብሔር ቃል ይናገራልና ምህረትን ስንለብስ የክት ልብሳችን እንለብሳለን። የህይወት ልብሳችን ነው። ስለዚህ ምህረትን ሳንለብስ አብ ጋር መቅረብ አንችልም። ወደ አብ ጋር የምንቀርብበት ትልቁ መንገዳችን ምህረትና ይቅርታ ነው። ስለዚህ ይቅር ብለን በሱ ፊት እንድንቀርብ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። እግዚአብሔር ሁሉ ጊዜ በውስጣችንን ያጥባል። ነጭ ልብስ በውስጣችን እንዲኖር ሁሉ ጊዜ ነጭ ልብሳችን እንደሆነ ያደርጋል። እነዛ ራእይ መጽሐፍ ሄዳችሁ በሚታነበው ጊዜ ልብሳቸውን አጥበው በበጉ ደም ነጭ ሆኑ ይላል። ምን ማለት ነው? በቃ አጠቡት። መታጠብ ያለበት ነገር አለ። ምህረትን ለበሱት። ይቅር አሉ። ሰዎች ሁሉ ይቅር ስላሉ ነጭ ናቸው ውስጣቸው። ህይወታቸው ብሩህ ነው። በቃ ይቅር እያለ ይቅር። ማንም ሰው በዚህ ምድር እያለ ስህተትን ይሰራል። ከሰው ስህተት እንደው የሚባል ነገር አለ፣ ከብረት ዝገት ይባላል። እና ሰዎች አንዳንድ ሳናውቅ ሰው ስለሆነ ስህተት እንሰራለን። ነገር ግን ቶሎ መጠን ይቅር ማለት በእግዚአብሔር ፊት ሁሉ ጊዜ ያን ነገር መልመዱ ትልቅ ነገር ነው። እግዚአብሔር ጸጋውን ያብዛልን። በዚህ መንፈስ እንድንሆን እግዚአብሔር ይርዳን። በትምህርት መልክ ባጭሩ በፍጥነት ነው የተናገርኩት። ኢየሱስን መልበስ ማለት ጨለማ ሐሳብን ማስወገድ፣ ወደ ብርሃን መቅረብ ማለት ነው። ኢየሱስን መልበስ ማለት አሮጌውን ማንነታችን ማስወገድ፣ የስጋን ሐሳብ ማስወገድ ማለት ነው። ሶስተኛ ምህረትና ፍቅርን መልበስ ማለት ነው። በዚህ እንድንጸና እግዚአብሔር ይርዳን። እንጸልያለን። ሃሌሉያ